በታሪክ ውስጥ ስለ ትውልዶች ሲወራ ብዙ ጊዜ ሁለት ጫፎች ላይ ትኩረት ይደረጋል። በአንድ በኩል ቤቢ ቡመርስ አሉ ያለፈውን ስርዓት የገነቡት፣ በሌላ በኩል ደግሞ ሚሊኒያልስ እና ጂንዝ አሉ ዲጂታሉን ዓለም የተቆጣጠሩ። ነገር ግን በመካከላቸው አንድ ድምፅ የሌለው ግን ዓለምን በትከሻው የተሸከመ ትውልድ አለ። ጄኔሬሽን ኤክስ ከ1965 እስከ 1980 የተወለዱት እነዚህ ሰዎች የተረሳው ትውልድ ወይም ዘ ሚድል ቻይልድ ኦፍ ጄኔሬሽን ይባላሉ። ለምንድን ነው ይህ ትውልድ ስለ ስቃዩ የማይጮኸው? ለምንድን ነው እርዳታ መጠየቅ እንደ ሽንፈት የሚቆጠረው? ዛሬ የዚህን ትውልድ ስውር ስነልቦና፣ ያሳለፉትን ፈታኝ የልጅነት ጊዜ፣ ለምን ተጠራጣሪ እንደሆኑ እና ዛሬ ላለው ዓለም ያላቸውን የማይተካ ሚና በዝርዝር እንፈትሻለን። ይህ ቪዲዮ እስከ መጨረሻው ስትመለከቱት ስለ ወላጆቻችሁ፣ ስለ አለቆቻችሁ ወይም ስለ ራሳችሁ አዲስ እውነታ ታገኛላችሁ። ጄኔሬሽን ኤክስ ያደገው ዓለም ዛሬ ካለው እጅግ የራቀ ነበር። ያኔ ወላጆች ልጆቻቸውን በጂፒኤስ አይከታተሉም። ቁልፍ አንገት ላይ ብዙዎች የዚህ ትውልድ ልጆች ትምህርት ቤት ውለው ሲመለሱ የሚቀበላቸው ሰው በሌለበት በሩን በራሳቸው ቁልፍ ከፍተው የሚገቡ ነበሩ። በወቅቱ የፍች መጠን በከፍተኛ ሁኔታ የጨመረበት እና እናቶቻቸውም ወደ ስራ ዓለም በስፋት የገቡበት ወቅት ነበር። ይህም ልጆች ያለ ቁጥጥር ረዥም ሰዓት ብቻቸውን እንዲያሳልፉ ያደረጋቸው። ይህ ብቸኝነት ከባድ ነፃነት ወለደ። ጂን ኤክስ ልጆች የራሳቸውን ምግብ ማብሰል፣ ብስክሌታቸው ቢበላሽ መጠገን እና በጓደኞቻቸው መካከል የሚፈጠረውን ግጭት ያለ ወላጅ ጣልቃ ገብነት መፍታት ለመዱ። ለእነርሱ ነፃነት ማለት በረከት ሳይሆን ህልውና ነበር። ይህም በአዋቂነት ጊዜያቸው ማንንም ሳይጠብቁ ስራ የመጀመር እና ችግር የመፍታት ብቃትን ሰጣቸው። በሰባዎቹ እና በሰማኒያዎቹ ውስጥ ስነልቦናዊ ድጋፍ ወይም ሜንታል ሄልዝ የሚባል ቃላት በስፋት አይታወቅም ነበር። ያኔ የነበረው አስተዳደግ ጠንካራ ሁን በሚል ፍልስፍና ላይ የተመሰረተ ነበር። አንድ የጂን ኤክስ ልጅ ቢወድቅ፣ ቢቆስል ወይም ቢከፋው የሚሰጠው ምክር ቀላል ነበር። አይዞህ፣ አቧራውን አራግፈህ ተነስና ቀጥል የሚል ስሜትን ማሳየት እንደ ድክመት የሚቆጠር ነበር። በዚህም ምክንያት ስሜትን በውስጥ መያዝን እንደ መከላከያ ዘዴ ለመዱ። ዛሬ ላይ ጄኔሬሽን ኤክስ ለሌሎች ድጋፍን ሲሰጡ ብታያቸውም የራሳቸውን ስቃይ ግን በቀላሉ አያጋሩም። ለእነርሱ እያንዳንዱን የህይወት ዝርዝር ለዓለም ማሳየት ትኩረት መፈለግ ይመስላቸዋል። የእኔ ህይወት ለእኔ ጉዳይ ነው የሚል ጥልቅ እምነት አላቸው። ይህ ከሰዎች መራቅ ሳይሆን ስሜትን በራስ የመቆጣጠር የዳበረ ጥበብ ነው። ጂን ኤክስ ያደገው ትላልቅ ማህበራዊ ስርዓቶች ሲናወጡ እያየ ነው። የኢኮኖሚ ቀውሶች፣ የፖለቲካ ቅሌቶች እና የቀዝቃዛው ጦርነት ፍርሃት የልጅነት ትዝታዎቻቸው ናቸው። መንግስት ወይም ድርጅቶች አይጠብቁም የሚለውን እውነት ገና በልጅነታቸው ተረድተዋል። ይህም ጤናማ ጥርጣሬ እንዲኖራቸው አደረጋቸው። አንድ አዲስ ፋሽን ወይም አዲስ ፖለቲካዊ ሀሳብ ሲመጣ ጄኔሬሽን ኤክስ በጭፍን አይመለከትም። መጀመሪያ በዝምታ ይታዘባሉ፣ ከጀርባው ያለውን ጥቅም ይመረምራሉ። ከዚያ ምን ማመን እንዳለባቸው ይወስናሉ። በባዶ ተስፋ ከመደለል ይልቅ መሬት ላይ ያለውን እውነታ ምንድን ነው ብለው ይጠይቃሉ። ይህ ተስፋ መቁረጥ ሳይሆን ካዩትና ከሰሙት የተማሩት ጥንቃቄ ነው። ይህ ትውልድ በሰው ልጅ ታሪክ ውስጥ ብቸኛው ድልድይ ነው። ለምን ቢባል የልጅነት እና የአዋቂነት ባለቤት በመሆናቸው። ኢንተርኔት ከመምጣቱ በፊት የነበረውን ዓለም በቋሚ ስልክ፣ የቴፕ ካሴቶች እና የወረቀት ካርታ ማንበብን ያስታውሳሉ። ቴክኖሎጂ ሲመጣ ግን አልተሸበሩም፣ ይልቁንም እንደ መሳሪያ ተጠቀሙበት። ዛሬ ላይ ትላልቆቹ የቴክኖሎጂ ድርጅቶች የሚመሩት የዚህ ትውልድ አባላቶች ናቸው። ልዩነታቸው ግን እዚህ ጋር ነው። ቴክኖሎጂን ይጠቀማሉ፣ ነገር ግን ቴክኖሎጂ ህይወታቸውን እንዲቆጣጠር አይፈቅዱም። ስልካቸው አስቀምጠው ፊት ለፊት መነጋገርን፣ ተፈጥሮ ማድነቅን እና ያለ ላይክ መኖርን ያውቁበታል። የጄኔሬሽን ኤክስ የመጨረሻው ምስጢር ጽናት ነው። ብዙ ማዕበሎችን፣ የኢኮኖሚ መውደቅን፣ ወረርሽኞችን እና የባህል ሽግግሮችን ያለ ጩኸት አልፈዋል። ችግር ሲመጣ በቁጣ ከመጮህ ይልቅ በአስተዋይነት የታጀበ ደረቅ ቀልድ
ይጠቀማሉ። ቀልድ ለእነሱ የጭንቀት መውጫ ነው። ቢከፋህም ሕይወት ይቀጥላል የሚለው አቋማቸው የማይበገር ያደርጋቸዋል። ዛሬ ላይ ይህ ትውልድ ሳንድዊች ጄኔሬሽን ይባላል። ምክንያቱም በአንድ በኩል አዛውንት ወላጆቻቸውን እየረዳ፣ በሌላ በኩል ደግሞ የልጆቻቸውን የህይወት አመራር ይገኛል። በሌላ በኩል ደግሞ የልጆቻቸውን ህይወት እየመራ ይገኛል። ይህም ሁሉ ጫና ያለ ብሶት መሸከም የሚችለው ገና በልጅነቱ በገነባው የውስጥ ጥንካሬ ነው። እነዚህም ሁሉ ነጥቦች ስንሰበስባቸው አንድ ግልጽ የሆነ ስነልቦናዊ ስዕል እናገኛለን። ጄኔሬሽን ኤክስ ማለት በነፃነት፣ በጥንቃቄ እና በጽናት የተገነባ ትውልድ ነው። አሁን በዙሪያችሁ ያሉትን የጂን ኤክስ አባላት ተመልከቱ። ያ ዝምታቸው ግዴለሽነት ሳይሆን ጥልቅ አስተዋይነት መሆኑን ትረዳላችሁ። እነሱ እንዲህ የሆኑት ለወረሱት ዓለም በዝምታ ምላሽ እየሰጡ ስለነበረ ነው። እናንተ ስለ ጄኔሬሽን ኤክስ ምን ትላላችሁ? በዚህ ትውልድ ውስጥ የምታደንቁት ባህሪ ምንድን ነው? ሀሳባችሁን በኮሜንት አጋሩን። ቪዲዮ ትምህርት ሰጥቷችሁ ከሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቀጣይ ቪዲዮችን ትመለከታላችሁ። ለነበረን ቆይታ እናመሰግናለን። በቀጣይ በሌላ አስደሳች ርዕስ እስክንገናኝ ቸር ሰንብቱ።